ሰላም ሰላም ውድ የዩቲዩብ ሰብስክራይበሮቼ፣ ዛሬ ፒያሳ ከች ብዬላችሁ ነው ያለሁት እና እስቲ ወንዝ ዳርቻው ላይ ምን እየተሰራ እንዳለ እስቲ በጥቂቱ እና ድሮይን አካባቢ የምታውቁት ካላችሁ ኮምፕሊትሊ እየተቀየረ ያለ ቦታ ቢኖር ይሄ ነው እና እጅግ በጣም አስገራሚ ነው። እዚህ ጋር እንግዲህ የሚካሄድ ያለው የወንዝ ዳር ልማት የጀልባ ትራንስፖርት ምናምን አለው ተብሎ ነው እየተነገረ ያለው እና በተጨማሪ እዚህ ጋር እንደምታዩት መሰረቱ እንደወጣለት ከዚህ ወደዚህ መሰረቱ የወጣው ወደዚህ ወደ ፒያሳ ማለት ነው። ከ4 ኪሎ በኩል ከ4 ኪሎ ቀጥታ ወደ ፒያሳ የሚወስድ ድልድይ ሊሰራ ነው ማለት ነው እና ይሄ የምታዩት ዙሪያ ጥምጥም የሚሄደው የነበረው መንገድ ይሄ ዙሪያ ጥምጥም የሚሄደው የነበረው መንገድ እዛ ጋር እንደምታዩት ወደ 4 ኪሎ የሚያወጣ የነበረው መንገድ ወደዛ ወደ 4 ኪሎ የሚወጣ የነበረው መንገድ ቀጥታ በዚህ ድልድይ ወደ ፒያሳ ይወስዳል ማለት ነው እና እጅግ በጣም አስገራሚ ነው። ድሮ የምታውቁት ይህን ሰፈር ኮምፕሊትሊ የተቀየረ ካለ ሰፈሮች ውስጥ አንዱ ፒያሳ ነው ማለት ነው። ኤቭሪዌር ኢዝ አንደር ኮንስትራክሽን እንደምታዩት ያላችሁት እጅግ በጣም አስገራሚ ለውጥ ላይ ያለ ቦታ ቢኖር አንዱ ይሄ ነው። እኔ ራሱ እጅግ በጣም እየተቀየረብኝ ካሉ ቦታዎች አንዱ ይሄ ነው። ቢያንስ በአንድ ወር በሁለት ወር ቆይታ ነው እዚያ አካባቢ መጣውና የሚታየው ለውጥ እጅግ በጣም አስገራሚ ነው። ፈጣን ለውጥ ነው እየታየ ያለው። እንደምታዩት በእርግጥ ስራው አላለቀም። ሲያልቅ ደግሞ እጅግ ምን ያህል ሊያመር እንደሚችል በቃ በጣም የሚገርም እና እስቲ በቀጣይ ቪዲዮ ደግሞ እሰራላችኋለሁ ምን ደረጃ እንደደረሰ እየመጣው እየተከታተል እሰራላችሁ ይሆናል እና ደስ ይላል፣ በጣም ያምራል። እጅግ በጣም ሰፊና ትልቅ ስራ ነው እየተሰራ ያለው። እዛ ጋር እንደምታዩት እንደ ህዝብ መሰብሰቢያ አይነት ነገር ነው።